አንደኛው የሴቶች ሳይንሳዊ በሆነ ነገር ላስረዳሽና አንደኛው የሴቶች ቁጥር በጣም ብዙ ነው ዓለማችን ላይ ማለት ነው። ብዙ የሴት ቁጥር ነው ያለው እና ሁሉንም አንዳንድ ብቻ ብናጋባው የዛን ጊዜ ያው ብዙ ሴቶች ያለ ባል ይቀራሉ ማለት ነው። ይህንን ደግሞ አላህ Subhanahu Wa Ta'ala ስለሚያውቅ ምንድነው አንድ ለአራት ሴት እንዲሆን ያደረገ ማለት ነው። እና ይህንን ደግሞ የሚያደርገው አላህ Subhanahu Wa Ta'ala ማስተዳደርን ለሚችል ነው፣ አቅሙ ላለው። አንደኛውን ሌላኛውን የሚያዳላ ከሆነ እንደዚህ አይደለም ያልኳችሁ። በዚህ መልኩ ሳይሆን በዛኛው መልኩ ማድረግ ይቻላል። ምን ነው አይቻልም? በዛኛው መልኩ ማድረግ the hell's wrong with you guys? እሺ እና አንድ ሰው ማስተዳደር የማይችል ከሆነ ማግባት አይችልም። ማስተዳደር የማይችል ከሆነ ማለት ነው። እንደውም የቂያ ማለት ለያዳላ እንትን የሚል ከሆነ በግራ ጎኑ ምናምን ብቻ የሆነ በጣም ከባድ ቅጣት ነው ያለበት። በጣም ከባድ ቅጣት ነው ያለበትና አላህ ይጠብቀን። ስለዚህ የተፈቀደበት ምክንያት አንደኛ የሴቶች ቁጥር ብዙ ስለሆነ፣ ሁለተኛ ደግሞ ወንድ ልጅ ማስተዳደር ስለሚችል ከአንድ ሴት በላይ ተግባባን። ያን ያለው ነገር አሁን ለምሳሌ አንድ ሀብታም የሆነ ሰው ሀብታም እኔ አሁን ራሴ የማውቀው ሰው አለ እና በጣም አራት ሚስት ነው ያለው። እንግዲህ ለእያንዳንዱ የራሳቸው ቤቶች አላቸው። ያበደ ቤት ለእያንዳንዳቸው የራሳቸው የሆነ መኪና አላቸው። ያበደ እያለ ይቀጥላል ማለት ነው። ስለዚህ ልልሽ የፈለግኩት እንደውም አንዱ ይህንን ሁሉ ሀብት ለአንድ ሴት ብቻ ከሚያደርግ ለሶስት እህቶቹ ቢካፈሉ፣ ለአራት እህቶች ቢካፈሉ የተሻለ ነው ባይነኝ። እንግዲህ ምክንያቱ ሎጂካሊ ነው ያስቀመጥኩልሽ። ቁርአን ላይ ግን እኔ ይህ ነው የሚለው ምክንያት አላውቅም። ግን ነቢያቶች ከነቢዩ መሐመድ በፊትም የነበሩ ነቢያቶች በባይብሉም ብትመጪ በቁርአኑ በጣም ያገቡ እንደነበር ነው የሚናገረውና ግን ያው አራትን የተፈቀደው ነው የምልሽ። ይህን ይመስላል ቃሉ። አድሬስ አድርጌሽ ከሆነ አረኩኝ፣ ካላረኩኝ እንግዲህ እስቲ ወንድሞች ይጨምሩልሽ። እና ሴቶችን ቁጥራቸው ብዙ ስለሆነ ሳያገቡ እንዳይቀሩ ነው እንጂ እስልምና ሃይማኖት ለሴቶች ቦታ ስለሌለውና ዝቅ ያለ ቦታ ስላላቸው አይደለም ማለት ነው። አይደለም። እሺ አንድ ጥያቄ ልጠይቅ። ማታ እንደዚሁ የሆነ ቤት ገብቼ ስለ እስልምና እየጠየቅኩኝ አይቶ ማለት ኦርቶዶክሶች የሆነ ቪዲዮ ሼር አድርገውልኝ ነበረ በእስልምና ማለት ነው። እሺ ነብዩ መሐመድ ምን አልሽ? ቃሉ ተቋረጥሽ ቃሉ። እሺ ተቋረጠች። እሺ እንትና ቀጥል እስቲ ሳቢር። ላ ኢላሃ ኢላላህ አላህ ሳቢር ቀጥል። እስከዛ ከፍታ እኮ ዝም አልክ ሳቢር። ኸይር። እሺ አይ ሐዲሱን እንትን ለማለት ያክል ነው የቀደም የልጅቷን ጥያቄ ማለት ነው። አንዳንድ እንትኖች አህባሾች ከዚህ በፊት ሰምቼዋለሁ። ታዲያ ሰውየው ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና ለምንድነው አይኔን ፈውሱኝ ያላቸው የሚል ነገር የሆነ ሹብሃ ያሰራጫሉና አይ ሐዲሱ እንደዛ አይደለም የሚለው ማለት ነው። ራሱ ምንድነው የሚለው አተወሱሉ ቢጣሊቢ አድዋኢ ሚን አንቢያኢ ወሷሊሒን። ከዛስ በኋላ መቼ አህያ በህይወት በነበሩ ጊዜ ማለት ነው በነቢያቶች እንዲሁም ደግሞ በደጋግ ሰዎች ምን ማድረግ ተወሱል መፈለግ፣ ወደ አላህ መቃረቢያን መፈለግ ብለው ነው ያስቀመጡት ማለት ነው። ከዛም በኋላ فقد ورد أن رجلا ضرير بصر أتى النبي صلى الله عليه وسلم إلى ሲጀምር ማለት ነው የሆነ ሰውዬ አይነ ስውር የሆነ ሰውዬ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ። فقال ادعوا الله أن يعافيني ያለው አያችሁ አይደል? فقال ألا أدعو الله አላህን ለምኑልኝ ነው ያላቸው። ተመልከቱ። አህባሾች ግን ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣና አይኔን ፈውሱልኝ ብለው ነው
ሐዲሱን የሚያሰራጩት ማለት ነው። ሐዲሱ ላይ እንደምትመለከቱት አድዑ አላህን ለምኑልኝ አን ዩዓፊየኒ አን ዩዓፊየኒ ተመለከታችሁ አይደል? አላህ እንዲያሽረኝ አላህን ለምኑልኝ ብሎ ነው ምን ያደረገው ነብዩ ሰለላሁ ዐለይሂ ወሰለም የጠየቃቸው ማለት ነው። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መቼ በህይወት በነበሩ ጊዜ ነው እንዲህ የሚላቸው ማለት ነው። ከዛም በኋላ መልስ ሰጡት። ኢንሺተ ዳዕወቱላህ ለከ ከፈለክ ዱዓ አደርግልሃለሁ አሉት። ከዛስ ወኢንሺተ ሰበርተ ፈሁወ ኸይሩን ለክ አይ በዚህ ሁኔታዬ ደግሞ እታገሳለሁ ካልክ በዚህ ሁኔታ ጀዛከላሁ ኸይረን ወንድማችን አቡበክር ሐዲሱን እንትኑን ቁጥሩን ጠቅሶታል ከታች ከታገስክ ለአንተ የተሻለ ይሆንልሃል አሉት ማለት ነው። ፈቃለ ዱዓ ከዛም በኋላ ለምኑ አላቸው። ፈአመረሁም ነቢ ሰለላሁ ዐለይሂ ወሰለም አዘዙት አን የተወضዕ ፈዩሕሲነ በደንብ አድርጎ ውዱዕ እንዲያደርግ አዘዙት ማለት ነው። ውዱዕ እንዲያደርግ አዘዙት። ከዛስ በኋላ ፈዩሰሊ ረካተይን ከዛም በኋላ 2 ረክዓ ሰላት እንዲሰግድ አዘዙት ማለት ነው። ከዛስ ወየድዑ ቢሃዛ ዱዓ ከዛም በኋላ እቺን ዱዓ እንዲያደርግ አዘዙት። ተመለከታችሁ እቺን ዱዓ እንዲያደርግ አዘዙት። ወደ ማን? ወደ ነብዩ ነው ላ ወደ አላህ ማለት ነው። አላሁመ ኢኒ አስአሉከ ተመለከታችሁ። አላሁመ ኢኒ ጥሪ ወደ ማን ነበረ? ወደ አምላካችን ወደ አላህ ነበረ ጥሪ ሲያደርግ የነበረው ማለት ነው። አላሁመ ኢኒ አስአሉከ አላህ ሆይ እኔ እጠይቅሃለሁ። አያቸው። ስለዚህ ለሹብሃቸው ለስሜታቸው እንዲያመቻቸው ብለው ወደ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረገ። ነብዩ ሰለላሁ ዐለይሂ ወሰለም አይኑ እንዲያሽረው ጠየቃቸው ብለው ነው እንትን የሚሉት ማለት ነው። ይህን ሹብሃ የሚረጩት ማለት ነው። አይ ችግር የለውም እኮ በህይወት ያለ አካል ኢብራሂም እስቲ ኢብሮ ዱዓ አድርግልኝ የሆነ ከባድ ሐጃ ገጥሞኛል ብዬ ልል እችላለሁ። አቡበከር በተመሳሳይ ሙስሊም ሙእሚን የሆነ ሰው ያኒ ሷሊህ የሆነ ሰው ደግ የሆነ ሰው ዱዓ አድርጉልኝ ይባላል። ስለዚህ በህይወት ያለ አካል ዱዓ እንዲያደርግ ይታዘዛል ማለት ነው። እንደውም ሼኽየው ምን አሉ ይህን ሐዲስ ሲያብራሩ በስተመጨረሻ ላይ ያው ቁጥሩን ጠቅሶላቸዋል ወንድማችን አቡበከር ትርሚዚ ላይ ትርሚዚ ዘግበውታል 3578 ላይ ማለት ነው። 3878 ላይ 578 ላይ ሌሎችም ሐዲሱን የዘገቡ ዘጋቢዎች አሉ። ስለዚህ በህይወት ባለ አካል ዱዓ አድርግልኝ ነው መጥቶ የጠየቁት ማለት ነው። እታችን ከታች ሆና ሌላ ጥያቄ እየጠየቀች መሰለኝ። ስለዚህ ወደ አላህ ዱዓ እንዲያደርግ ነው። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አስአሉከ ይህን ዱዓ አድርግ ነው ብለው ያሉት ማለት ነው። አስአሉከ ወተወጀሁ ኢለይከ ቢነቢይከ ነቢይ የቱ ጋር ነበረ? ነቢ ረሕመቲ ያ ሙሐመድ ኢኒ ተወጀህቱ ቢከ ኢላ ረቢ ፊ ሓጀቲ ሃዚህ ፈቱቅበሊ አላሁመ ሽፊዕሁ ፊ ተመለከታችሁ። ስለዚህ ዱዓ ወደ ማን የተጠጋ ነበረ? ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሳይሆን ወደ አምላካችን ወደ አላህ ነበር የተጠጋው የነበረው ማለት ነው። ከዛም በኋላ ፈዐለ ረጁሉ ፈበራ ከዛም በኋላ አይኑ በራለት ማለት ነው። ይሄን ዱዓ ካደረገ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዱዓው ካስተማሩ በኋላ አላህን እንዲለምን ዱዓ ካደረጉ በኋላ ከዛም በኋላ የሰውየው አይን እንደበራለት ይናገራል ማለት ነው። ከዛም በኋላ ያው እዚህ ጋር ያብራራዋል። ይህን የጠየቃቸው በመቼ ነው አለ? በህይወት በነበሩበት ጊዜ ነው። ከሞቱ በኋላ መጠየቅ አይቻልም እያለ ነው። በህይወት በነበሩበት ጊዜ ያ ረሱላህ እንዲህ አድርጉልኝ፣ ዱዓ ያደርጉልኝ ጀስት በህይወት ያለን አካል እንደሚለመነው ማለት ነው። ከሞቱ በኋላማ ሁሉም ነገሩ ስለሚቋረጥ ጀስት አይሰሙም እኮ ከሞቱ በኋላ የሚሰሙ አይደሉም። ስለዚህ ያኔ ሁሉም ነገር ይቋረጣል ማለት ነው። ስለዚህ ይህ ድርጊት የተከናወነው መቼ ነው? ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩ ጊዜ ስለሆነ በዛ ጊዜ ላይ የሚቆም ይሆናል ማለት ነው እንጂ ወደ ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ መጥቶ አይኔን አብሩልኝ
ብሎ ማለቱ የተከለከለ ነው። ፍጹም የማይቻል የሆነ ሽርክ ነው። አላህ ራሱ በጣም በብዙ የቁርአን አንቀጾች ላይ ነግሮናል ማለት ነው። በተለይ ሙታኖችን በተመለከተ ሱረቱ ነህል ላይ እነለዚነ ተድዑነ ሚን ዱኒላሂ አምዋቱን እያለ ይናገራል። እናንተ ከነዚያ እናንተ የምትጠሯቸው ሙታን የሆኑ ናቸው አለ። ከዛስ የቁርአን አንቀጹ ምንድነው የሚለው? አቡኪ አስታውሰኝ እስቲ። ቁጥር 17 ቁጥር 18 አካባቢ ማለት ነው። የትኛውን የቁርአን አንቀጽ ነው? ሱረቱ ነህል ላይ ያለው الذين تدعون من دون الله የሚለው ነው። لا يسمع دعاءكم ولو سمعوا استجاب لا اموات غير احياء ان الذين تدعون من دون الله اموات غير احياء له በህይወት ያሉ አይደል? وما يشعرون ايان يبعثون መቼ እንደሚቀሰቀሱ እንኳን የሚያውቁ አይደሉ ማለት ተመለከታችሁ። ስለዚህ በህይወት የሌለን የሆነን አካል መጣራቱ ፍጹም የሆነ የተከለከለ ስለሆነ ነብዩም ቢሆኑ መጣራቱ መለመኑ ፍጹም የተከለከለ ነው ማለት ለሹብሃቸው ለጣዖት አምልኮ ለዛ ለማመቻቸት ነው። ሐዲሱን አጣመው ቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ አይኔን አብራልኝ ብሎ ያላቸው ብለው ሹብሃ ለመንዛት ይሞክራሉ። ትክክል አይደለም። ሐዲሱ እንደተመለከታችሁት ነው። በቁጥሩ ገብታችሁ መመልከት ትችላላችሁ። አፎን ቀጥሉ። ያ ጀዛከላህ ሀቢቢ። ግን አንድ ፖይንት ብቻ ልጨምርና ሁለተኛው ጥያቄ እዚህ ሐዲስ ላይ እታችን የሚያነሳቸው በነብዩ ሰለላሁ ዐለይሂ ወሰለም ስም በእኔ ስም ጠይቅ ብለውታልና በነብዩ ስም ይጠየቃል ወይ? ምክንያቱም ሲጠይቅ ያ ሙሐመዱ ኢና ተወጀሁ ኢላ ረቢ ቢከ አይክሽፈ ሊ ዐን በሰሪ ብሎ ነው የተናገረው። በአንተ ወደ አላህ ሱብሓነሁ ወተዓላ እንትን እዘነበላለሁ አላህን በአንተ በኩል እጠይቀዋለሁ ወይ በአንተ ስም እጠይቀዋለሁ ብሏቸዋል። ስለዚህ ያ ደግሞ ቢዛቲ ነብይ ሰለላሁ ዐለይሂ ወሰለም ወይ ቢጃሂ ነብይ ሰለላሁ ዐለይሂ ወሰለም ነው። በነብዩ ክብር በነብዩ ስልጣን በነብዩ ስም ብሎ ዱዓ ማድረግ ነው ይባላል። ግን ያ ሙሉ በሙሉ ስህተት ነው። ሐዲሱ ላይ በአንተ የተባለው አይ ቢዱዓኢከ ነው በዱዓህ ነው ተብሎ ነው የተቀመጠው። የብዙ ዑለማዎችን ትርጓሜ መመልከት ይቻላል። ለምሳሌ ሐዲስ ሱነን ኢብኑ ማጃህ ላይ ይገኛል። ሱነን ኢብኑ ማጃህን ደግሞ ካብራሩት ትልቅ ዑለማዎች መካከል የሀገራችን ዓሊም ሼህ መሐመድ አደም ይገኙበታል እና እሳቸውን ባብራሩበት ትርጓሜ ላይ ያንን በደንብ አድርገው አስቀምጠዋል። እንዲሁም ሌሎች ብዙ ዑለማዎች የተፈለገበት ነገር ቢከ ማለት አይ ቢዱዓኢከ ማለት ነው። በአንተ ዱዓ ማለት ነው። የትኛው ዱዓ? መጀመሪያ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉለት ዱዓ ማለት ነው። እና ከዛ አንፃር ነው ለማለት ነው። ኢንሻአላህ ቀጥሉ። ሰላም ነው። እንዴት